እንግዲህ ተማሪዎች እንደምን ከረማችሁ እንደምን ቆያችሁን በባለፈው የትምህርት ክፍለ ጊዜያችን ኔቸር ኦፍ ሂስትሪ የሚለውን ጀምረናል። አሁን በፓርት 2 እና በመጨረሻው ክፍል ደግሞ ምን እናያለን? ክሮኒክልስ የሚለውን ነገር ዜና መዋዕለ ገድል እናያለን። በባለፈው ትምህርታችን ለማስታወስ ያክል ሂስትሪ ምንድነው የሚለውን ሂስትሪ የሚለው ከግሪክ ቃል የመጣ ሲሆን ትርጉሙም ኢንኳየር ማለት ሲሆን ኢንኳየር ማለት ደግሞ መጠየቅ ማለት እንደሆነ ኢን ኦርዲናሪ ዴፊኒሽኑን ደግሞ ስናይ ሂስትሪ ሚንስ ኦል ዘ ቲንግስ ዛት ሃፕንድ ኢን ዘ ሁማን ፓስት ነው። በሰዎች ያለፈ ታሪክ በሰዎች ያለፈ ነገር ውስጥ የተፈጸመ ነገር ሂስትሪ እንለዋለን። እንዲሁም ዘ ፋዘር ኦፍ ሂስትሪ ማን ነው ብለን ነበር? ዘ ፋዘር ኦፍ ሂስትሪ ሄሮዶቶስ ነው ብለን ነበር ማለት ነው። ሌላው ደግሞ ዘ ሜጀር ኮንሰርን ኦፍ ሂስትሪ ስተዲ የሚያደርጋቸው ነገር ምንድነው ብለን አይተናል። ሂስትሪ ሜጀር ኮንሰርን አድርጎ የሚያጠናው ነገር ሁማን ሶሻሊቲ እና ዜር ናቹራል ኢንቫይሮንመንት ከአካባቢያቸው ጋር እንዴት ነው ኢንተራክት የሚያደርጉትን ነገር የሚለውን ለማድረናል። በመቀጠልም ዩዝ ኦፍ ሂስትሪን አይተን ነበረ። ዩዝ ኦፍ ሂስትሪ ምንድነው የሚለው ነገር ለማየት ደግሞ ሂስትሪ ቤተር አንደርስታንድ ዘ ፕሬዘንት ሂስትሪ አሁን ያለንበትን ጊዜ እንድንረዳ እንደሚያደርገን ሂስትሪ ፕሮቫይድ ሴንስ ኦፍ አይደንቲቲ እንደሆነ ሂስትሪ ፕሮቫይድ ቤዚክ ባክግራውንድ ኤንድ ዲሲፕሊን እንደሆነ አይተናል። ሌላው ደግሞ ሂስትሪ ምንድነው ቲች ክሪቲካል ስኪሎች እንድንማር እንደሚያደርገን፣ ሌላው ሂስትሪ ደግሞ ዴቨሎፕ የሚያደርግልን ምንድነው ቶለራንስ እና ኦፕን ማይንድነስን፣ በመጨረሻም ሂስትሪ ኢንድለስ የሆነ ፋሲኔትን እንደሚሰጠን ለማየት ሞክረናል። በመቀጠል ደግሞ ያየነው ምንድነው ሶርስ ኤንድ ሜተድ ኦፍ ሂስትሪ ስተዲ ነው። እንዴት ሂስትሪ ማጥናት እንደምንችል አይተናል። ሂስትሪ መረጃዎች እንዴት ሶርሶቹ በስንት እንደሚከፈሉ አይተናል። እነሱም በሶስት እንደሚከፈሉ የመጀመሪያው ፕራይመሪ፣ ከዛ ሰከንደሪ እና ኦራል ዳታ ብለን ከፋፍለን አይተናቸው ነበረ። በኦራል ዳታ ላይ ደግሞ ኦራል ትራዲሽን እና ኦራል ሂስትሪ ብለን እንደ አዲስ ከፍለነው ነበረ ማለት ነው። ሌላ ክሪቲካል ኢቫሉዌሽን ሜተድ እንደሚጠቀም ያንን ታሪኮችን ሲጠና ፕራይመሪ ነው ሰከንደሪ እና ኦራል ዳታ ላይ የራሱ የሆነ ክሪቲካል ኢቫሉዌሽን እንዳለው አይተናል። እሱን እንግዲህ ያላያችሁ ቪዲዮውን ያላያችሁት ካላችሁት ኮሜንት ላይ ዲስክሪፕሽን ላይ ሊንኩን ስለማስቀምጥላችሁ እዛ ላይ ታገኙታላችሁ። ሂስቶግራፊ ኦፍ ኢትዮጵያን ሂስትሪን ደግሞ ለማየት ያየነው ምንድነው አንሸንት ግሪክ ሂስቶሪያን እንዴት አድርገው ኦሪጂኔት እንዳደረጉት እነሱም ሄሮዶቶስ እና ታይክላደስ የሚባሉ ሰዎች ኦሪጂኔትድ አድርገውታል። ሂስትሪን ኦርጋናይዝድ በሆነ መልኩ እንዲሰራ አድርገውታል ማለት ነው። ራንኪ ዘ ግሬተስት ደግሞ ፋዘር ኦፍ ሞደርን ሂስትሪ የሞደርን የዘመናዊ ሂስትሪ አባት ማን ነው? ራንኪ ዘ ግሬተስት እንደሆነ አይተናል። የተለያዩ ደግሞ ናውን ሪፈረንስ ኦፍ ሂስትሪ የሚባሉት ነገሮች ምን ምንድን ናቸው የሚሉትን ለማየት ሞክረናል። ወደ ዛሬው ትምህርት በቀጥታ እንገባለን። የባለፈውን ያላያችሁት ካላችሁ ኮሜንት ላይ ስላለ ማየት ትችላላችሁ። እንግዲህ ክሮኒክልስ የምንለው ወይንም ዜና መዋዕለ ወይንም ገድል የምንለው ነገር ምንድነው የሚለውን ነገር ለማየት እንሞክራለን። ኢትዮጵያ ሃድ ኦልሶ አን ኢንዲጂነስ የሆነ ትራዲሽን ኦፍ ሂስትሪ ራይቲንግ ሲስተም አላት። እሱም ክሮኒክልስ የምንለው ዜና መዋዕለ ወይንም ገድል የምንለው ነገር ነው። ይህም ባለፉት ታሪካችን ኢትዮጵያውያኖች የራሳቸው የሆነ የፈጠሩት የታሪክ አጻጻፍ ዘዴ ነበረ ማለት ነው። ፈርስት አፒርድ ያደረገው ምንድነው ኢንዘ ግዕዝ ነው፣ በግዕዝ ነበረ። እሱም በ14ኛው ሴንቸሪ ኮንቲኒው አድርጎ ነበር። ሳምታይምስ ኢን አምሃሪክ ደግሞ አንዳንዴ ደግሞ በ14ኛው ክፍለ ዘመን ኮንቲኒው ያደረገ ቢሆንም በአማርኛ የሚጻፍ ነበር። በሰዓቱ በግዕዝ ብቻ ሳይሆን በአማርኛ የሚጻፍ ነበር። ኢንቱ ዘ ኤርሊ 20 ሴንቸሪ ደግሞ በ20 ሴንቸሪ ላይ ደግሞ ኤርለስት ኤንድ ዘ ላስት ሰርቪንግ ዶክመንት ያደረገው ነው ግሎሪየስ ኤንድ ቪክቶሪየስ ኦፍ አምደ ጽዮንን ጽፈው ነበር። ክሮኒክስ አቤቶ ኢያሱና ኢምፔሪየር ዘውዲቱም የነሱንም ታሪክ ምንድነው ኤርለስት ከሆኑት መካከል እነዚህ የተጻፉት ነበሩ ማለት ነው። ክሮኒክልስ ወይም ዜና መዋዕለ ገድል ላይ ኢንኮርፖሬት የሚያደርገው ነገር ምንድነው ቦዝ ሌጀንድስ ኤንድ ፋክትስ አባውት ዘ ሞናርችስ ኤንድ ጄኔሎጂ አፕብሪንግስ ሚሊታሪ ኤክስፕሎይትስ ፒቲ ኤንድ አሴስመንትሺፕ የመሳሰሉትን ነገሮች ምንድነው ኢንኮርፖሬት ያደርግ ነበር። ቦዝ ሌጀንድስ ኤንድ ፋክቶችን ማለት አንዳንድ ጊዜ ቢያጋንንም እውነታዎችንም ይጽፍ ነበር። ያው እንግዲህ ዜና መዋዕለ ገድል ላይ ሲጻፍ አሁን ለአንድ ሰው ለአንድ ባሪያ ስለ አንድ ንጉስ ቢጽፍ ግዴታ ምን ማድረግ ሲጽፍ ምን ያደርጋል? ጥሩ ነገር ብቻ ነበር የሚጻፈው ማለት ነው። ኖን ፎር ዜር ፋክቹዋል ዲቴል ኤንድ ስትሮንግ ክሮኖሎጂካል ፍሬምወርክ ነበረ። ሌላው ደግሞ ኤክስፕሌን ሂስትሪ ኢቨንትስ ሜንሊ ኢን ሪሊጂየስ ተርም ነበር። ብዙ ጊዜ እነዚህ ክሮኒክልሶች ሲጻፉ ምንድናቸው ሜንሊ ፎከስ የሚያደርጉት ከምን አንጻር ነው? ሪሊጂየስ ከሆነ ተርም አንጻር ነው የሚጻፉት ማለት ነው። ሞስት ኦፍ ዘ ታይም የኢትዮጵያ ታሪክ ከምን ጋር ነው? ከሪሊጂየስ ከሆነው ተርም ጋር ተያያዥነት ያለውና አብዛኛው የኢትዮጵያ ታሪክ ወደፊት እናየዋለን ከሃይማኖት ጋር የተያያዘ ነገር ነው ያለው። ከእስልምናም ብትሉና ከክርስትና ጋር የተያያዘ ነገር አለው። እሱን በቻፕተር 2 እናየዋለን። ነገር ግን ክሮኒክልስ ምንድነው ኢቨንት ሜንሊ ሪሊጂየስ ተርም በሆነ ነገር ላይ እንደሚጻፍ ነው። ሌላው አረብ ራይተርስ የሚባሉ ነገሮች አሉ በኢትዮጵያ ታሪክ ውስጥ። ራይትን አካውንትድ ፎር አረብ ራይቲንግ ስፒኪንግ አረብ ስፒኪንግ ቪዚተርስ፣ እነዚህ አረብ ተናጋሪ ጎብኚዎች የተጻፉ ሲሆን ኮስት ኦልሶ ፕሮቫይድ ዩዝፉል ኢንፎርሜሽን ነበረው ማለት ነው። ቱ ዘ ኮስት በዛ ሲያልፉ የሆነ ዩዝፉል የሆነ ኢንፎርሜሽን ሰጥተው ነበረ። እነሱ መካከል ከጻፉት መካከል አልማሱዲ እና ኢብን ባቱታ የሚባሉ ዲስክራይብ ዘ ካልቸር ኢን ላንጉዌጅ ኢምፖርት ኤክስፖርት ትሬድ ላይ ማለት ስለ ካልቸራችን፣ ስለ ባህላችን፣ ስለ ቋንቋችን እንዲሁም ኢምፖርት ኤክስፖርት ስለምናደርጋቸው ነገር ጽፏል። ይሄም ፈተና ላይ ይመጣሉ። አረብ ስፒኪንግ ቪዚተርስ ራይተሮች እነማን ናቸው? አልማሱዲ እና ኢብን ባቱታ የሚባሉት እንደሆኑ እነሱ ማየት አለባችሁ። ፎር ዘ 6 and 7 ሴንቸሪ ላይ ደግሞ ቱ ዶክመንት ኮምፖዝድ ተደርገው ነበር። እሱም በየመኒ ራይተሮች በየመን ራይተሮች
ሁለት ዶክመንቶች ኮምፖዝ ተደርገው ነበር where eyewitness in the event and described በዛ በሰዓቱ የነበሩ eyewitnesሶች ነበሩ ያንን ነገር በትክክል አይተው ነው የጻፉት ማለት ነው ፋቱህ አል-ሀበሻ was composed by ሲሃብ አል-አዲን በሚባል ሰው ማለት ሲሃብ አል-አዲን በሚባል ሰው ፋቱህ አል-ሀበሻ የሚባል ታሪክ ተጽፎ ነበር who recorded conflict between Christian kingdom and Muslim principalities ማለት በክርስቲያን ነገስታቶችና በዛም በሰዓቱ ተነስተው በነበሩ በሙስሊም ስልጣኔቶች መካከል ያለውን ታሪክ ተጽፏል እሱም በማን ነው ሲሃብ አዲ ኪዩን ነው ሌላው ደግሞ አል-ሃይሚ የሚባል ደግሞ ሲሆን ሁሌርቱ የመኒ ዴሊጌሽን ኢን 1647 to the court of ፋሲለደስ የፋሲለደስን ኮርቱን እሱንም የጻፈው ማን ነው አል-ሃይሚ የሚባል ነው እሱንም በደንብ ያዙት ፈተና ላይ ይመጣሉ ክሮኒክልሶች ምንድናቸው እዚህ ጋር ማየት ያለባችሁ አዘር ማቴሪያልስ ናቸው ምንድነው what that appeared in the 16th century include Abba Bahara's script written to 1593 in 1593 and provide us with first hand information about Oromo population movement including the Geda system ይሄም ፈተና ላይ ይመጣል ምንድነው አባ ባህረዝ ግዕዝ ስክሪፕት የጻፈው በ1593 ስለ ኦሮሞ ሙቭመንት ሲስተም ኦሮሞ ፖፑሌሽን ሙቭመንት ኢንክሉድ የሚያደርገው ስለ ገዳ ሲስተም የጻፈው ማን ነው አባ ባህረዝ ግዕዝ ነው እንግዲህ ቀጣይ አሁን ጥያቄዎችን ስንሰራ ራሱ ይሄ ጥያቄ ራሱ ይመጣል ኤክስ እንደማይገባብሽ ተስፋ አደርጋለሁ ብዙ ጊዜ ፈተና ላይ ስለማይቀር ይሄን ነገር በደንብ ሸምድዳችሁ ለመያዝ ሞክሩ እንግዲህ ገዳ ሲስተምን የጻፈው ማን ነው የሚለውን ጥያቄ መመለስ መቻል አለባችሁ እንግዲህ እዚህ ጋር ኢሮፒያን ሚሽነሪ ኤንድ ትራቨልስ አካውንታንት የሚለው ነገር ስናየው ምንድነው ከ16ኛው ክፍለ ዘመን በፊትና ከደሞ 19 ሴንቸሪ ከ19ኛው ክፍለ ዘመን በኋላ አካባቢ በዛን ጊዜ ሚሽነሪዎች ፕሮቫይድ as a valuable information focusing on religious political development of Ethiopia and the country's foreign relation ላይ ምን አድርገው ነበር valuable information focus አድርገው ያጠኑ ነበር ይሰጡንም ነበር ለኛ ምንድነው ኢሮፒያን ሚሽነሪዎች ባይዘው እኛን አይወዱንም ምክንያቱም ያለሱ ለዛ ጉዳይ አይወዱንም ነበር ግን ቢሆንም እዚህ ጋር ምንድነው የኛን ታሪክ አጥንተው ነበር ከነዛም ውስጥ ፕሪስተርን ጆን ኦፍ ዘ ኢንዲያንስ እና ጄምስ ብሩሲስ የሚባሉ ሰዎች አሉ ጄምስ ብሩስ ትራቨል ዲስከቨር ዘ ሶርስ ኦፍ ናይል ሶርስ ኦፍ ናይል የት ነው ሰከላ አባይን የአባይ መነሻ ምንጩ የት ነው የሚለው ነገር ያጠናው ማን ነው ጄምስ ብሩሲ ነው ይሄን ነገር ታሪክ ላይ በጣም ፈተናም ላይ የሚመጣው ነገር ምንድነው ስለ አባይ መነሻ ያጠናው ማን ነው ጄምስ ብሩሲ ነው ሌላው ፕሪስተን ጆን ኦፍ ኢንዲያንስ ደግሞ መለስ ብለን ስናየው ፖርቹጋል ሚሽነሪ እንደነበርና በልብነ ድንግል ጊዜ በ1820 ምንድነው የጻፈው ነው ታሪኩ ማለት ነው ፕሪስተን ጆን ምንድነው የሚለው ነገር ዊኪፒዲያ ላይ ደስ የሚሉ ጽሁፎች አሉ እነሱ ማንበብ ይችላልላችሁ ፎሬን ራይተርስ ደግሞ የውጭ ሀገር ጸሐፊዎች እነማን ናቸው ሂቦብ ሉዶልፍ የሚባሉ ከ1624 እስከ 1704 the founder of Ethiopian study in Europe በኢሮፕ በ17ኛው ሴንቸሪ ስለ ኢትዮጵያ ጥናት በኢሮፕ ሀገር ማለት በአውሮፓ እንዲመሰረት ያደረገው ሂቦብ ሉዶልፍ ነው ሮት ሂስቶሪያ ኢትዮፒካ የሚባል ትራንስሌት ኢንቱ እንግሊሽ as a new history of Ethiopia ማለት a new history of Ethiopian የጻፈው እሱ ነው ሰውዬ ነው ሂቦብ ሉዶልፍ ግን ሂቦብ ሉዶልፍ ይሄን ታሪክ ሲጽፍ never visited ኢትዮጵያን አልጎበኛትም ነበር ኢትዮጵያን አያውቃትም ነበር he wrote the country of history largely based on information collected from Ethiopian priest ከኢትዮጵያ ቄስ መረጃ ሰብስቦ ነው ያ ቄስ ማይባል ነበር named አባ ጊዮርጊስ ከሚባል ሰው ነው ያንን ታሪክ የጻፈው የሰበሰበው ማለት who was Ethiopia at the time በሰዓቱ ኢሮፕ ነበረ አባ ጊዮርጊስ የሚባለው አባ ግሪጎሪ የሚባለው ሰውዬ ወይም ፕሪስት ወይም ቄስ እዛ ነበር ከሱ እየጠየቀ ነው እንጂ የጻፈው ኢትዮጵያን ቪዚት አላደረገም ነበር ሂቦብ ሉዶልፍ እዚህ ጋር የከበብኩበት በጣም ፈተና ላይ ስለሚመጣ በደንብ ያዩት እሱም ፈተና ላይ ይመጣል early 20th century of histography ላይ ደግሞ histography ላይ በ20ኛው ክፍለ ዘመን early ላይ መጀመሪያ ላይ the periods of emergency of traditional Ethiopian writers who distance themselves from chronicles whom ነው ማለት ከክሮኒክልስ ወይም ዜና መዋዕል ከገድሎች ምናምን ከቤተክርስቲያን ነገር ነጠል ብለው ታሪክ መጻፍ የጀመሩበት ጊዜ ነበር በ20ኛው ክፍለ ዘመን መጀመሪያ አካባቢ ምን unlike chronicles their writers dealt የሚያደለው ነገር ምንድነው range of topic from social justice ማህበራዊ ፍትህ ላይ አስተዳደር ላይ reform of economical analysis ላይ ስለ ኢኮኖሚ የመሳሰሉት ላይ
ያጠኑ ነበር። ይሄን ፈተና ላይ የሚመጡት መካከል እነዚህ በጣም ቤስት የሚባሉትና ፈተና ላይ ብዙ ጊዜ የማይቀሩ ናቸው። የመጀመሪያው ታዬ ኤንድ ፍስሐ ጊዮርጊስ ምን አደረጉ? ዘ ሂስቶሪ ኦፍ ኢትዮጵያን ጽፈዋል። አስሜ ደግሞ ምን አደረገ? ሂስቶሪ ኦፍ ኦሮሞ ፒፕል ስለ ኦሮሞ ፒፕል ጽፏል ማለት ነው። አስሜ አፈወርቅ ደግሞ ምን አደረገ? ዘ ፈርስት አማሪክ ኖቤል። እቺ ነገር በጣም ፈተና ላይ ያመጧታል። ዘ ፈርስት አማሪክ ኖቤል ምን ይባላል ብለው ያመጣል? ጦቢያ ነው። ዘ ፈርስት አማሪክ ኖቤልን ልቦለድን የጻፈው ማን ነው? ወይም ጽሁፍን የጻፈው ማን ነው? አፈወርቅ ነው ማለት ነው። ገብረ ሕይወት ደግሞ አጼ ሚኒሊክ ኢትዮጵያ የሚባል ጽሁፍ ኢምፔሪየር ሚኒሊክ ኤንድ ኢትዮጵያ የሚባል ጽሁፍ ገብረ ሕይወት የሚባል ጸሐፊ ጽፎ ነበር። ኤንድ መንግስትና የህዝብ አስተዳደር የሚጽፍ ገቨርንመንት ኤንድ ፐብሊክ አድሚኒስትሬሽን በሚል መልኩ ሌላም አንድ ጽፏል ማለት ነው። እንደዚህ አይነት መጽሐፎች ጽፏል ማለት ነው። እንግዲህ በኢትዮጵያ ታሪክ ላይ በ20ኛው ክፍለ ዘመን በኋላ የተጻፉት ከክሮኒክልስ ዜና መዋዕል ስለ ገድሎች መጽሐፍ ትተው ሌላ ስለ ኢትዮጵያ ታሪክ ከፖለቲካና ሃይማኖትን ተወት አድርገው ጀስቲስ ላይ፣ ፍትህ ላይ፣ ሶሻል ጀስቲስ ላይ፣ አድሚኒስትሬሽን ላይ፣ ኢኮኖሚውን ቤዝድ አድርገው መጻፍ የጀመረው በኢትዮጵያ ታሪክ መቼ ላይ ነው? ከ20ኛው ሴንቸሪ ላይ ነው ማለት 20ኛው ሴንቸሪ እንዳለፈ በዚህ ጊዜ ነው ስለ ኢትዮጵያ ክሮኒክልስ በደንብ በሰፊውና በጥልቀት መጻፍ የጀመረው። እንግዲህ እነዚህ በጣም ጸሐፊዎች የሚባሉት ዋና ዋናዎቹን ልትይዟቸው ይገባሉ። ብዙ ጊዜም ፈተና ላይ ይመጣሉ ማለት ነው። እንግዲህ ዘሞስት ፕሮፊት የሆነው ራይተር ኦፍ ዘ ሴንቸሪ ኢትዮጵያ ውስጥ ፕሮሊፊክ ራይተር የነበረው በሰዓቱ ማን ነው የሚለው እንግዲህ በኢትዮጵያ ታሪክ ላይ ብላታንጌታ ሂሩ በጣም ብዙ ጊዜ ፈተና ላይ ያመጡታል። ብላታንጌታ ሂሩ ወልደ ስላሴ ምን አደረገ የሚለውን ስናይ ደግሞ ሂሩ ፐብሊሽ ያደረጋቸው ወይም የጻፋቸው አራት ሜጀርና ለሰው ያበቃቸው አራት ሜጀር ወርኮች ነበሩ። ኔሚሊ ደግሞ በስማቸው ምን ይባላሉ? ኢትዮጵያ ይባላል። ኢትዮጵያን መተማ የሚል ጽሁፍ ጽፏል። የኢትዮጵያ ታሪክ የሚሉ ትልልቅ መጽሐፎች ጽፏል። እኔ ኢትዮጵያ የሚለው መጽሐፉ ነው። ሌላው ገብረ ሕይወት ኤንድ ሂሩ ኤክሴፕትድ ያደረገው ሪላቲቭሊ በአብሮ ሆኖ ኦብጀክቲቭ ኤንድ ሜቶዶሎጂካል ሶፊስቲኬሽን ነበራቸው። ማለትም የሚያጠኑበት መንገድ ሪላቲቭሊ በአንጻራዊነት ስናይ ኦብጀክቲቭ እና በጣም በታማኝነትና ሜቶዶሎጂካል ነው ስንል ደግሞ በዘዴና በስነስርዓት የተከናወነ ነበር። አንፎርቹኔትሊ ግን ኢታሊያን ኦኩፔሽን ኦፍ ኢትዮጵያ ኢንተርፕሬትድ ኤርሊ ኤክስፐሪመንት ኦፍ ሞደርን ሂስትሪ ራይቲንግ ኤንድ ፐብሊኬሽን ላይ የጣሊያን ወረራ አፌክት አደረገ። ጣሊያን እኛን ስለወረረችን ታሪካችንን መጻፍ አቁመን ነበር በሰዓቱ። ነገር ግን ነፃነታችንን 5 ዓመት ከጣሊያን ኢትዮጵያ ውስጥ ከቆየች ወዳ አስለቅቀናት በጀግኖቻችን አማካኝነት ካስለቀቅናት ወዳ አፍተር ሊበሬሽን ከነፃነት ወዳ ተክለ ጻድቅ መኩሪያ ፎርምድ ያደረገው ብሪጅ ቢትዊን ራይተርስ ኤንድ ፕሪ 1937 ከ35 ላይ ኤንድ ኢትዮጵያን ፕሮፌሽናል ሂስቶሪያን ኤንድ ኖን ፎር ቤተር ኢቫሉዌሽን ኦፍ ሶርስ እነዚህ ኢትዮጵያን ፕሮፌሽናል ሂስቶሪያንስ ቤተር ኢቫሉዌሽን እና ሶርስ እንዲኖራቸው አድርጎ መጻፍ ተጀምረዋል። ተክለ ጻድቅ መኩሪያ ማለት ነው። ብሪጅ ፈጥሮልን ነበር ቢትዊን ራይተሮች እና በታሪኩ መካከል ማለት ነው። ይልማ ደሬሳ የሚባል ሰውዬ ምንድነው የኢትዮጵያ ታሪክ በ16ኛው ክፍለ ዘመን የጻፏቸው ጽሁፎች ናቸው። ብላታ ጌታ ማህተመ ስላሴ ወልደ መስቀል ይሄም ፈተና ላይ በጣም ስለሚከብድ ብዙ ጊዜ ያመጣል። ብላታን ጌታ ማህተመ ስላሴ ወልደ መስቀል ሮት ያደረገው ምንድነው ዝክረ ነገርን ጽፏል። ኮምፕሬሲቭ ደግሞ ያወዳደር አካውንት ኦፍ ኢትዮጵያ ፕሪዋር እና ላንድ ቴነር ሲስተም ኦፍ ታክሴሽን የሚባሉትን ነገሮችም እንዲጽፎናል። በላንድ ቴነር እነዚህ የመሬት ባለቤትና ታክሴሽን ሲስተሙ ላይ የጻፉ ጽሁፎችን አለ በሰዓቱ ብላታን ጌታ ማህተመ ስላሴ ወልደ መስቀል የሚባለው ማለት ነው። እያወዳደረ ነበር ይሄንን የጻፈው። አናዘር ወርክ ዲሊንግ ኢን ላንድ ቴነር ሲስተም ኢዝ ሌፍት ቱ አስ ባይ ገብረወልድ እንግዳ ወርቅና ደጃዝማች ከበደ ተሰማ who has also write his memoir of imperial period of published as የታሪክ ማስታወሻ ኢን 1962 የታሪክ ማስታወሻ የሚባለውን ደግሞ ይጻፍ ማለት ናቸው። ደጃዝማች ከበደ ተሰማ who has also write his memoir በመጠቀም memoir ማለት ነው። እሺ በ1960 ደግሞ ምንድነው ክሪቲካል የሚባለው ነገር በኢትዮጵያ ታሪኩ ላይ ዲኬድ ኢን ዘ ዴቨሎፕመንት ኦፍ ኢትዮጵያን ሂስቶግራፊ ላይ በጣም ወሳኝ ፓርት የሚባለው 1960 ላይ ነው። በዚህ ጊዜ ምን ተፈጠረ? ፔሪድ ዛት ሂስትሪ ኢመርጅስ አስ አካዳሚክ ዲሲፕሊን ልክ እንደ አካዳሚክ ዲሲፕሊን ሂስትሪ ያወጣበት ነበር። ሂስቶሪካል ስተዲስ አስ ኤ ፉል ታይም ኦኩፔሽን ቢጋን የሂስትሪ መጽሐፍ እንደ ፉል ታይም ስራ የተያዘበትም ማለት ድሮ ሂስትሪ የሚያጠኑት ሰዎች በጎን ነበር እንደዚሁ ለፋሲኔሽን ወይም ለደስታ ምናምን ነበር። ያኔ ግን በስራ መልክ የተያዘበት ነበረ። ኦፕኒንግ ኦፍ ዲፓርትመንት ኦፍ ሂስትሪ ኃይለ ስላሴ ዩኒቨርሲቲ HCIU የሚባለው ኃይለ ስላሴ ዩኒቨርሲቲ የተመሰረተበት ነው። ይችን ጥያቄ ኮሜንት ላይ እኔ ከአንድ ሳምንት ወዲያ መልስላችኋለሁ። ኤስታብሊሽመንት ኦፍ IAS ኢን 1963 IAS ምን ማለት እንደሆነ ቀድሞ ለመለሰልኝ ይችን የከበብኩባትን የ25 ብር ካርድ
አሁኑኑ ሞላለታለሁ ማለት ነው። ኮሜንት ላይ ያሳውቁን ቀድሞ ለመለሰ ነው። ሌላው ደግሞ ፕሮፌሽናላይዜሽን ደግሞ ምንድነው? ፕሮፌሽናላይዜሽን ስንለው ሂስቶሪ የኢትዮጵያ ታሪክ ፕሮፌሽናል የሆነበት ጊዜ ነው ማለት ሲስተማቲክ የሆነ ዋይን በመጠቀም ማጥናት የተጀመረበት ጊዜ ነው። አዘር ፓርትስ ኦፍ ዘ ሆርን ኤንድ ፖስት ኮሎኒያል ፌኖሚናን የመጠናት የጀመረበት ጊዜ ነው። ስለ ወረራዎቹን ፋውንዴሽን ሪሰርች ወስደን አት ዘ ስኩል ኦፍ ኦሪየንቴሽን ኤንድ አፍሪካን ስተዲስ የተመሰረተበት ነው። ስለ አፍሪካ ታሪክ ለማጥናት ኢን ለንደን ኤንድ ዲፓርትመንት ኦፍ ሂስትሪ ዩኒቨርሲቲ ኦፍ ዊስኮንሽ ማዲሰን እንደዚሁ ደግሞ በዛን ጊዜ ደግሞ በለንደን በእንግሊዝ ማለት ነው ዲፓርትመንት ሂስትሪ ኦፍ ዩኒቨርሲቲ ኦፍ ዊስኮንሽ ማዲሰንም የተከፈተበት በዛም ጊዜ የኢትዮጵያን ታሪክ ጨምሮ የአፍሪካንና ስለ ኮሎኒያሊዝሙ መጠናት የጀመረበት ነው። ይህም አላማው ድጋሜ አፍሪካ እንዴት ኮሎኒያላይዝ ለማድረግ በማሰባቸውና በመፈለጋቸው ነበር። እንግዲህ ቻፕተር 2 በዚህ ጨርሰናል። በቀጣይ እንገናኝ።